ሰላም እንዴት ናችሁ? ዛሬ እንግዲህ እንቆቅልሾች በአዲስ እንግዳ ተመልሰናል። እኛ እንቆቅልሾች የእናንተን የተመልካቾቻችን አንጀት ለማራስ ማንገባበት ጉድጓድ የለም። ታውቃላችሁ እንግዲህ ታውቃላችሁ ይሄንን ማየውን ሰው ፊት ማየውን ነገር አወራው መሰለኝ። ግን ኢኒዌይስ ከማመጣጣም ነው ሌላ ታሪክ ቪዲዮ እንዳሰራብኝ እንግዲህ እንደተለመደው ዛሬም እንግዲህ ከግርማ ጋር ነው የተከሰተነው። ግርምሽ እንግዲህ ዛሬ ከኋላ ሚለንን ነገር አብሮን ይሰማል። ምናዳምጠው ነገር ይኖራል አብረን። እንግዲህ ግርምሽ ምን ታስባለህ በዛሬው ሰው? እንግዲህ ምን ሄሎ ይሰማል? ሰላም ከእንቆቅልሽ ቲክቶክ ቻናል ነበር ምን ደውልልሽ። እንቆቅልሽ ሰምተሽ ታውቂያለሽ? ስለ እንቆቅልሽ ሶ ቤዚክሊ የምናደርገው ምንድነው ሰዎች ሰከንድ ዴት አፕዴትን ነው ቤዚክሊ እየሰራን ያለ ነው። አንድ ዴት ወጥተው ሁለተኛ ዴት ላይ ያልተሳካላቸው ሰዎች ለምንድን ነው ያ ሰው ሁለተኛ ዴት ከኔ ጋር ያልወጣው ብለው ጥያቄ ሲኖራቸው ለኛ ይነግሩንና እኛ ለምንድን ነው ብለን እናጣራላቸዋለን። ሶ ያ ሰው እንዲያውቅ ማለት ነው ቤዚክሊ። እሺ እናማ ለእንትኑ ያክል ስማችሁን አናስገባም ቪዲዮ ላይ። ሪኩዌስትም ያቀረበው ሰው ስሙ እንዲገባ አልፈለገም። ለአንቺ ነው የምንነግርሽ። ይባል ሰው ታውቂያለሽ? ይባል ሰው ኦኬ። ወይ ደግሞ ከአዳማ የሚኖር ልጅ ከአዳማ አዲስ አበባ መጥቶ ነበር ያገኘሽ። ከዚህ በፊት አንድ ጊዜ ዴት ወጣችኋል። አውቀሽዋል? ኦኬ እሺ ሶ አሁን ይሄ ልጅ የመጀመሪያ ዴት ወጥተን ነበረ፣ ጥሩ ዴት አድርገን ነበረ ምናምን ጥሩ ጊዜ ያሳለፍን። ከዛ በኋላ ግን ለሁለተኛ ጊዜ ላገኛት ስሞክር ምንም ላገኛት አልቻልኩም። ጎስት አድርጋኛለች እቺ ሰው እያለን ነውና ለምን ጎስት አደረግሽው ይሄን ወንድማችንን? ምንድነው ምክንያትሽ? እሱም እንዲያውቅ ከእንቆቅልሽ ቲክቶክ ቻናል ነው። መጨረሻ ላይ እሱን እልክልሻለሁ፣ ችግር የለውም። ኦኬ አይ ይሄኛው ከገባሽ አላውቅም፣ ግን ይሄ እየተቀረጸ ያለ ፕሮግራም ነው። ስማችሁንና መልካችሁን አናወጣም እዚህ ፕሮግራም ላይ። ግን እሱ ምክንያቱ ማወቅ ስለሚፈልግ ሰከንድ ዴት አፕዴት ነው እየሰራን ያለ ነው። ኦኬ እሺ እናመሰግናለን። ከነ በፈጠሩ ነው የካደችው ይሄን ልጅ። እንግዲህ እንዳያችሁት ከነ መፈጠሩ ክደዋለች ይሄ ልጅ። ግርምሻው እንደዚህ በመከሰ መልሳለሁ አለች። በቴክስት ቢሆን መልሳለሁ አለች። መጀመሪያ በቴክስት ቢሆን መልሳለሁ ብላለች አይደለ? ስለዚህ ከነ መፈጠሩ የከዳችው ልጅም አለ። ወንድሜ እንግዲህ ግርምሽ ራሱ ጸጥ አለ። በቃ ሚለው ነገሩ ላገብተህ እንግዲህ እንደተከታተላችሁት ወንድማችን ራስን ታውቃለህ። እንግዲህ ለማስረዳት ያክል በቲንደር ነው የተዋወቁት እንደተነገረን ከሆነ። በቲንደር ግርምሽ ይሄን ታሪክ ስንነግረው ስቋል በጣም። በቲንደር ተዋወቁ። በቲንደር ከተዋወቁ በኋላ ኢንስታግራም ላይ ወሬያቸውን ቀጠሉ። አዳማ እዚህ ድረስ 100 ኪሎ ሜትር አቅራቢያ ተጉዞ ወንድማችን መጥቶ አግኝቷት ነበረ። በስራ ምክንያት ሳይታሰብ አዳማ ሮጬ ሲሄድ ትንሽ ቀን ካወራችኝ በኋላ ዘጋችኝ አለ። እንግዲህ ወንድማችን እናዝናለን። ከነመፈጠረ ረስታለች። ግርምሽ ምን ትላለህ? ያሳዝናል በጣም ልብ ሰባሪ ታሪክ ነው። እንቆቅልሾች ነን፣ እንወዳቸዋለን።